ይቅርታ አድርጉልኝ እኔ ሙስሊሞች መስላችሁኝ እኮ ነው እናንተ ጋር ከማድር ጂቢ ብላኝ ብለው ተነስተው ወጡ። ቀደም ብለው ከ50 ዓመት በፊት ቤተ ዘቢድ ይባላል በየመን ሀገር ትልቅ የሐዲስ ምንጭ ነበረ። ታዝሃርም እንዳው ሳይቀድም አይቀርም እሱ በጣም የታወቀ ቦታ ነበር። እዛ 20 ዓመት ያው ሱነን የተባለ መሳኒድ የተባለ አንድ ሳይቀራቸው ቀርተው መጡ ይባላል። ኢትዮጵያ ናቸው እና ሶያይን ምን በህፍዝ ነው። እዛ ሁኔታ ላይ ያሉ እንግዲህ ስታውን እድሜን ፈጀውኝ ሀገር ሄጄ ሀገር ልጆች ማስተማር አለብኝ ብለው መጡ ይባላል። ሲመጡ በአጋጣሚ መውሊድ ላይ ደረሱ። መውሊድ ላይ እንግዲህ በተለምዶ የሀገራችን ሰው የሚገናኘው ብዙ ጊዜ በዛ ነው። የ3 የ4 ወረዳ መሻይኽ ይመጣል በዛ መውሊድ ላይ። እዛ መጥቶ የሸዎቹ ብቻ መጋረጃ አላቸው። እዛ ገብተው መሻይኾች በሙሉ ያው ተለያየ ተበላ ተጠጣ። እሳቸውን በአጋጣሚ ግርጥሏቸው ወራዝ መውሊድ ያለ እሳቸው አልፈው ሀጅ ናቸው አሳድሩ ሲሉ መውሊዱ አተዱም እንደተባሉ የት ነው ሲሉ እንደዛ የማ ሰው መሰብሰቡ እንዳውም ጥሩ ነው ፍርሱ አገኘው ብለው መሻይኾች ይመጣሉ ማለት ሲሰሙ እዛ መልእክትን አስተላልፋለሁ ብለው ይሄዳሉ። እዛ ሲሄዱ ራት ተበላ ምን ተባለ ራምሳ የሚባለው ተባለ። እዛ እንግዲህ እስቲ አንድ ዋዕዝ በሉ ተባለ። በተለምዶ ያው ቃለ ፉላን እየተባለ ሲባል ያ ሁሉ መሻይኽ የራሱ ሙሪድ አለው የራሱ ሸخص ሲናገር ይጮሃል ጀዝባ ይጮሃል። እዛ ደግሞ ሲል ያኛውም ሲል ያኛው ምን የሸይኽ እንግዲህ በየዋህነት እንደው ይሄ ነገር ለሸኾቹ ቃል ይሄን ያህል እንደው ስሜት ያደረበት የአላህን ቃል ቢሰማ የረሱልን ቃል ቢሰማ ምን ሊሆን ነው አሉና ቋመጡ። እንደው ላስፈቅድና እኔም ትንሽ እንትን ልበል ብለው ከዛ መጨረሻ ሁሉም እነሱ እንግዲህ ነው ያያቸው ደረጃቸውን የማያውቁ ዓሊም እንደሆኑ እንደው እኔም እንግዲህ ባላችሁት ዙሪያ አንዳንድ ነገር እንደው አንድ ሁለት የነብዩን ቃል በሚጨምር ፍቃዳችሁ ከሆነ ብለው ፈራተባ ያሉ ይጠይቃሉ። አሁን የደግነቱ በተለምዶ እህትራም አለ። ሰው ሲጠይቅ ሀገራችን ሰው እየከበዳቸውም ቢሆን አላቀዶት እሺ በቃ አሉ። እዛ ሙሪዱ ግን የጎሪጣ ተያየ። እንዴት እሱ አሁን እንግዲህ አመጡልኝ ሸፊት ምን ሊናገር ተብሎ እሳቸው ቀጥታ ያን ያደጉበትን ሷሂህ ሐዲስ ወተፈቃለ የሆነ ሐዲስ 2-3 ሐዲስ ምናምን ሲደረድሩ ገና ማለት ጀመረ ጀዝባው ዙሪያውን ማለት ነው። እዛ እየገፉ ሲሄዱ ዘበልበለው አሉ። አንዱ ደፋር ተነስቶ ዘበልበለው ሸዋቻችን የነገሩን እንዳው ሊያ ውሃ ቸለሰበት አደፈረሰበት ዘንበላትለው ሲል ዘበል አሁን ሰው ቃል አላህ ቃል ረሱላህ ያሉ። ስለዚህ ምን አሉ ሰውየው ይቅርታ አድርጉልኝ እኔ ሙስሊሞች መስላችሁኝ እኮ ነው ሙስሊሞች መስላችሁ ነው እስከዛሬ ቃለ ፉላን ሒካያ ሲነግሯችሁ እንደዛ ትዘሉ ነበር ትደንሱ ነበር። አሁን ቃል አላህ ስለተባለ እንደዚህ የሚያንገሸግሻችሁ ከሆነ እኔ ነኝ የተሳሳትኩት ሙስሊሞች መስላችሁኝ እናንተ ጋር መንጣቴ። ስለዚህ እናንተ ጋር ከማድር ጂቢ ብላኝ ብለው ተነስተው ወጡ ይባላል በጨለማ